በአላህ ተመካ። ዛሬ የተወኩል መጥፋት ሰውን ቂብላ አስቶታል። ተወኩል ማለት በአላህ መደገፍ፣ ወደ አላህ መጠጋት ማለት። ተወኩል የተውሂድ አስኳል። ወአለላሂ ፈተወከሉ ኢንኩንቱም ሙእሚኒን። እውነተኛ አማኞች እንደሆናችሁ ከሆናችሁ በአላህ ብቻ ተመኩ። አላህ ወላሂ እሱ ዘንድ የተደገፉትን አሳፍሯል። አንቺን ጭንቅ ሲልሽ ወደ ሌላ ቦታ የሚገፋፍሻሉ። በአላህ ተመኪ። ወላሂ አላህ ከተደበቅሽበት ቦታ አውጥቶ ትልቅ ደረጃ ያደርስሻል። ነብዩ ምን አሉት? አቡበከርን የተወኩል ጥግ አስተማሩት። ምን ነካ? ሁለት ሰዎች ሆኖ ሶስተኛቸው አላህ ሆኖ እንዴት ትሰጋለህ? ላ ተሕዘን ኢነላህ መዐና። አትዘን፣ አላህ ከኛ ጋር ነው። የሆነ ነገር ሲመጣ ሚስትህ ላይ ቴረር አትልቀቅ። በቃ ሱቄን አሸጉት፣ በቃ ንግዴ ከሰረ አለቀልን አትበላት። በንግድ የተለያየ ነገር የገጠመን ወንድሞች ካለን መጀመሪያ ቤት አንቀው፣ ከመግሪብ እስከ ኢሻ መስጊድ ተቀመጥ፣ ዚክር ዱዓ አድርግ፣ ስገድ፣ ዳዕዋ ካለ አዳምጥ፣ ዒልም ካለ ተማር፣ ራስን አረጋግተህ ምን ብለህ ከዛ በኋላ ከኢሻ በኋላ በሰላም ግባ። ያለ ሰበብ ተወኩል አላህ ተወኩልን ከሰበብ ጋር አድርጎታል። እውነተኛ ተወኩል ማለት ምን ያስፈልገዋል? ሰበብ ያስፈልገዋል። እንደ ነብዩ ሰለላሁ ዐለይሂ ወሰለም በአላህ የሚመካል አለ ማንም የለም። ነገር ግን ወደ መዲና ሲሄዱ የሁድ ጦርነት ላይ ሲገቡ ዘመቻ ላይ መከላከያ ያደርጉ ነበር፣ ብረት። መዲና ሲሰደዱ ስትራቴጂ አስቡ፣ የሚደበቁበት ዋሽ። ጠንቋይ ጋር ይሄዳል። ጠንቋይ እኮ ራሱን መጥቀም እንኳን አይችልም። ማንኛውም ጠንቋይ ልብ በሉ፣ ጠንቋይ ነኝ አይልም ማንም። እኔ ጠንቋይ ነኝ ብሎ አይመጣም። እኔ ወልይ ነኝ። ከዛ ፈኢዛ አዘምተ የወሰንክ ጊዜ ፈተወከል አለላህ፣ በአላህ ተመካ። ለምን? ኢነላህ ዩሂቡል ሙተወኪሊን። አላህ ተወኩል በሱ የሚደገፉትን ይወዳል።